ሰላም አለይኩም ደህናችሁ? ሰላም ናችሁ ቤተሰብ? ቪዲዮ ከሰራሁ በጣም ቆይቻለሁ፣ ሳምንት አልፎኛል። ያው ዛሬም ሰከም ጡል 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 እያልኩኝ መንደር ለመንደር እየሄድኩ ነው። አሁን 4 ሰዓት ይሆናል። አባቴ ቀድሞ ከገባ አንቺ የት ሄደሽ ነው? ያለ ፍቃድ እንደዚህ እየወጣሽ ትፈጫለሽ? አረች ዱርዬ የሆነች ልጅ ሰራተኛ አይደለችም። እኔ የሰው ልጅ እያሳደግኩ ነው እንጂ ይላል ማለት ነው። እሱ ምንም አይልም። ግን ቤት ሄደሽ ነው ሲለኝ በቃ ሽመሃዋ ከላሰና ጥፈሽ ትላለሁ። በቃ እኔ በጣም ደብሮኛል። በቃ አየር ማሽተት እፈልጋለሁ። ወጣሁኝ። ግን ልጆቹ እንውጣ ሲሉኝ አልወጣም ብዬ ነው የእነሱን ፌስታል መጎትተው ምን በወጣኝ እነሱ ጋር ወጣ። የትኛው ነፃነት ነው? ዛሬ መንገድ ቀይሬ ነው። በዛ ባህዲቃው ጋር አይደለም መሄድ ያስኩት። ሁልጊዜ በዛ ሲሄድ በዚህ ደስ ይላል። ያው መኪና ምናምን አለ በብዛት። አንዳንዴ እስኪ ቤቴ እንዳይጠፋብኝ እንጂ ቢጠፋብኝ ቤት ጠፍቶብኛል። የት ናችሁ ሰዱ ያልኩኝ ስደውል አባክንስ ጉሪን ትልምትለው ለምን እንደገና እኔም ፍለጋ እንደዛ እንዳይሆን ለበበኝ። ሁሉ ማስቀርኩም ይትካፉ ምኒ ሰልሚ ነው። ደስተኛ ነኝ አሁን ነፃነት አገኘሁ። የምር ብቻዬን ወጥቼ ምልስ ስል አቤት ነፃነት፣ አቤት ደስታ እና በተለይ ቤቴ ሳይጠፋብኝ ሳልደናበር ከተመለስኩኝ በቃ ኮንፊደንስ ነው የሚሰማኝ። ይሄን ያክል ደንባራ ነኝ ማለት ነው። እና አሁን እየተጓዝኩ ነው። አሁን ይሄ ትልቅ አስፓልት ላይ ያወጣል ወደ ታች ከሄድኩ ማለት ነው። እንደዛ ከሄድኩ ግን የመመለሻ የራቀ ነው። ስለዚህ መድዬ አላማዎትን እንዳይረሱ፣ ቤቶትን እንዳይረሱ እያልኩ ነው። የምር እንደዚህ እኮ ሁሌ ሲወጡልኝ እንደዚህ በወጣ አንድ ቀን እያዛለሁ። ግን ምን ያመጣሉ? ምን አደረኩ? ጀመር በእግሬ ሂጄ በእግሬ ለመጣሁት ማን ምን ሊለኝ ይችላል? ስራዬን ከጨረስኩ ቁልፍ አለኝ፣ የቤት ቁልፍ አለኝ። ኢንሻአላህ የዛሬ አመት የመኪና ቁልፍ ይኖረኛል ብዬ አስባለሁ። ምኞት አይቀርም። የምር ሀገራችን ሰላም ከሆነ እዚያ የሰው ሀገር መኪና ምናምን እሱም ብዙም ምኞት የለኝም። ሀገራችንን አላህ ሰላም ካደረገልን ግን ምኞቴ ነው። ይሳካል ደግሞ ይሆናል ኢንሻአላህ። ይሄ መስጂድ ረመዳን እዚህ ነው ተራዊህ የምንሰግደው። በቃ በጀርባ ነው የመጣሁት፣ በቤታችን ጀርባ፣ በፊት ለፊት ሳይሆን ስመለስ ደግሞ በፊት ለፊት እመለሳለሁ። ቤቱ እንዳይጠፋብኝ ካወቅኩት ነው። አሁን ቢጋላው ራቀኝ፣ ሱቁ እየራቀኝ ነው። ሰው 5 ሪያል ይዞ 5 ኪሎ ሜትር ይጓዛል። ደፋር ነኝ። የምር ቪዲዮ ለመስራት ነው የወጣሁት። በቃ ምንም ቤት ውስጥ ሆኜ ምግብ ስሰራ በቃ ዛሬ ቀርጻለሁና ሀሪፍ ምግብ ነው የምሰራው ብዬ ያሰብኩ ጊዜ ልክ ቪዲዮ እንደጀመርኩኝ ይመጣሉ። በቃ ይለፈልፋሉ ድምጻቸውን እና ለመስራት ቪዲዮ አይመቸኝም። በዛ ላይ ደግሞ የሆነ ነገር አሁን ከቤት ቪዲዮ ቤት ቀርጬ ምናምን እንደምለቅ ካወቁ ደስ አይላቸውም። ያኔ ይሆናላ
ይሆናል አይደለ? ያካብዳሉ። እንደዚህ ያው ሀዲቃይ በዚህ በፊት ለፊት እኔ በጀርባ ላይ እና እንደዛ ስለሆነ ከምንቀያየምን እሱም ቅር ከማስብል እኔም ቅር ከሚለኝ እንደዚችው ባለኝ በቻልኩት ብሰራ ተመቸኝ ባይ ውቢት የኔ ሸጊት ሰው ራሱን ያቆላምጣል። እያቆላመጥኳት ነው። እችን ቆንጅዬ ልጅ እችን ጀግና ልጅ በርቺ በርቺ በርቺ፣ ጠንቀቅ ብለሽ ሂጂ፣ ቤትሽ እንዳይጠፋብሽ። አሁን ትልቁ አስፋልት ላይ እየወጣ ነው መሰለኝ። ኧረ ተይ 4 ሰዓት ሆኗል። ወደ ቤትሽ ተመለሽ አንቺ ዱርዬ ሆንሽ። ምንም አትሆኝም፣ አይዞሽ። ይሄ ቤትሽ ከጠፋሽ ደግሞ አስተውለሽ ትመለሻለሽ። እችኛይቱ ሸይጣኗ መድነየ ምንም አትሆኝም ትላለች። በኋላ እኮ አታወጣትም። እና ስለምትወተር ስለምጨናነቅ ነው እንጂ ይሄ አንድ ያየሁትን ነገር አይጠፋኝም። ግን ስለምጨናነቅ በቃ መሸበኝ ሰዋዬ አላየ ደረሱ መጡ እያልኩ ከሆነ ግን የማውቀው ነገር ሁሉ ነው የሚጠፋኝ። የምን መፍራት ነው? እኔ ራሴ ሆኜ ከሆነ መሄድ አንዱ ጉትቶ እንዳያስገባኝ ደግሞ አንዱ ግቢው ክፍት የኛ ሰፈር ሰላም አለው። ሰላም ሌላ ዜጋ የለበትም። አጅነብይ ያለበት ቦታ ነው ሙሽኪላ ከቲር የሚሆነው እና የእግር መንገድ በጣም ደስ ይለኛል። በፀሐይ ሳይሆን በማታ ብስሚላህ ወላሂ ድመቴ አስደነገጠችኝ። እችን ልብ ይዤ ነው የምዞረው። ኧረ ጨለማው ሲያስፈራ! ወይኔ በቃ የሆነ ሰው አሁን ከኋላ ቢመጣ ሩጫ የለም። እንኳን እዚህ መንገድ ካለ ኧረ ሰው ቤት እንዳልገባ እዚህ መንገድ አለ ብዬ ትልቅ አስፋልት ላይ ወጣሁ። ኧረ በቃሽ። አሁንስ መረን ለቀቅሽ እና አሁን እኔ ከዚህ ወዴት መሰላችሁ? ከዚህ ቀጥ ብዬ ልሂድ ወይስ ልታጠፍ? ከታጠፍኩኝ እስኪ በዚህ መውጫ ካለ ወጣ ነበር፣ ግን ሰው ግቢ ውስጥ እንዳልገባ ደግሞ ትልቁ አስፋልት ላይ ወጣ። በቃ ትልቁ እኔ ሾርጥ አልፈራ ምን አልፈራ ምን በቃ በዚህ ውስጥ ብገባ ሰው በዚህ በጨለማ ውስጥ ብገብቼ ኧረ ጉዴ ፈላ። እኔ ፈራሁ ጉዴ። ቢስሚላህ ረህማን ረሂም። እኔ የምፈራው ዱርዬና ምንድን ነው የምፈራው? ጅን ነው የምፈራው ወላሂ። ሌላ ምንም አልፈራም። ፖሊስ ምናምን አልፈራም። አዑዝ ቢላ ምን ሸይጣን ጅን ነው ዱርዬ ግን ወይኔ ጉዴ መንደለ ወይ አልሐምዱሊላህ። አሁን በቃ ትልቁ አስፋልት ላይ ወጣሁ። አሁን ቤቴ ሊጠፋኝ እንዳይሆን ብቻ። ወይ ጀግና ነኝ የምር። አልፈራም የምር አልፈራም።